ሰላም ብለናል እንደምናላችሁ የተወደዳችሁና የተከበራችሁ ተመልካቾቻችን ከዚህ ሰዓት መቀጠል አጫጭር የስፖርት መረጃዎችን ወደ እናንተ እናደርሳለን። ቀዳሚ የምናደርገው የእንግሊዝ ፕሪሚየር ሊግ ነው። እንግዲህ ተጠባቂ ጨዋታ ነበር ትላንትና ማለት ነው። የሳምንቱ ተጠባቂ ጨዋታ የነበረው የአርሰናል እና የቶትናም ጨዋታ ትላንትና በአርሰናል አሸናፊነት 4-1 ማጠናቀቅ ችሏል። እንግዲህ በዚህ ጨዋታ ዘንድሮ በመጨረሻ ምዕራፍ ወደ አርሰናል የተቀላቀለው ኤቨሬጅ ኤዜ 3 ጎሎችን በስሙ ማስቆጠር ችሏል። ከባድ ታሪክ ሰርቷል ማለት ይቻላል። ከዚህ ባሻገር አርሰናል የዋንጫ ጉዞውን በጣም እየጨመረ ነው እያሉ ብዙ ተንታኞች ሀሳባቸውን እየሰጡ ይገኛሉ። አርሰናል በዚህ ጨዋታ ሙሉ በሙሉ 3 ነጥብ አሳክቶ መውጣት ችሏል። ፕሪሚየር ሊጉንም በ6 ነጥብ መምራት ችሏል። እንግዲህ ቼልሲ በ23 ነጥብ ሁለተኛ ደረጃ ላይ ነው። ማንቸስተር ሲቲ በ22 ነጥብ ሶስተኛ ደረጃ ላይ ቁጭ ብሏል። እንግዲህ አርሰናል በጣም በዚህ አካሄድ የሚቀጥል ከሆነ ዋንጫውን ማሳካት ይችላል እያሉ ብዙ ተንታኞች ሀሳቦችን እየሰጡ ይገኛሉ። እንግዲህ ኤቨሬጅ ኤዜ ቶትናምን ይቀላቀላል ተብሎ ሲጠበቅ የነበረው ሳይጠበቅ ዘንድሮ ወደ አርሰናል መምራት የቻለው ኤቨሬጅ ኤዜ ትላንትና ሃትሪክ ሰርቷል። በጣም የጨዋታ ኮከብ ተጫዋች ተብሎም ተመርጧል። እንግዲህ አርሰናል በዚህ ጨዋታ እድል ቀንቶታል። ለአርሰናል ደጋፊዎች እንኳን ደስ አላችሁ እያል ለቤቱ አዲስ የሆናችሁ ሰዎች ፎሎ አድርጉ እንላለን። መልካም ቆይታ